ከም አክሮስ የተለያዩ ትርጉሞች አሉት። የመጀመሪያው ቱ ፋይንድ ሰምቲንግ ባይ ቻንስ፣ እንደ ዕድል ሆኖ የሆነ ነገር ስናገኝ ከም አክሮስ የሚለውን ፍሬዛል ቨርብ መጠቀም እንችላለን። ለምሳሌ አይ ኬም አክሮስ አን ኦልድ ፎቶ የስተርዴይ። እንደ ዕድል ሆኖ አንድ የድሮ ፎቶ ትናንት አገኘው ማለት ስንፈልግ አይ ኬም አክሮስ እንጠቀማለን። ከም አክሮስ የነበረውን ወደ ኬም አክሮስ የቀየርነው ስለ ፓስት ታይም ወይም ስለ ኃላፊ ጊዜ እያወራን ስለሆነ ነው። ሁለተኛው ትርጉሙ ቱ ሜት ሰምዋን አንኤክስፔክትድሊ፣ አንድን ሰው በአጋጣሚ ስናገኘው ከም አክሮስ መጠቀም እንችላለን ማለት ነው። ፎር ኤግዛምፕል አይ ኬም አክሮስ ማይ ፍሬንድ አት ዘ ሬስቶራንት፣ እንደ አጋጣሚ ሆኖ ጓደኛዬን ሬስቶራንት ውስጥ አገኘሁት ማለት ስንፈልግ ኬም አክሮስ እንጠቀማለን ማለት ነው። ሌላኛው ትርጉሙ ቱ ቢ ፐርሲቭድ ኦር አንደርስቱድ ኢን ኤ ሰርቴን ዌይ ማለት ነው። ምን ማለት ነው? ያደረጋችሁት ንግግር ሊሆን ይችላል፣ የላካችሁት መልእክት ሊሆን ይችላል። በትክክል መድረሱን ለመግለጽ ስንፈልግ ከም አክሮስ እንጠቀማለን ማለት ነው። ፎር ኤግዛምፕል ሂዝ ስፒች ኬም አክሮስ ክሊርሊ ቱ ዘ ኦዲየንስ፣ መልእክቱ ወይም ንግግሩ ለታዳሚዎቹ በትክክል ደርሷል ማለት ስንፈልግ ኬም አክሮስ እንጠቀማለን ማለት ነው። እዚህ ጋር መርሳት የሌለባችሁ ነገር ኬም አክሮስ ወይም ደግሞ ፓስት ፎርሙን እየተጠቀምን ያለ ነው ስለ ኃላፊ ጊዜ እያወራን ስለሆነ ነው ማለት ነው። ከዛ ውጭ ግን ከም አክሮስ ወይም ደግሞ ፕሬዘንት ፎርሙን እንጠቀማለን ማለት ነው። አንድ ምሳሌ ይስጣችሁ። ዩ ኦልዌይስ ከም አክሮስ አዝ ቬሪ ኮንፊደንት። ምን ማለት ነው? ፒፕል ፐርሲቭ ዩ አዝ ኮንፊደንት ማለት ነው። ማለትም ሰዎች በራስ መተማመን እንዳለው አድርገው ይገነዘቡታል ወይም ይረዱታል ማለት ነው። ስለ ፕሬዘንት ቴንስ ወይም ጀነራል ትሩዝ ሃቢቹዋል አክሽን ስንነጋገር ወይም ስናወራ ከም አክሮስ ወይም ደግሞ ከምስ አክሮስ እያል እንጠቀማለን ማለት ነው። ከም አክሮስ ማለት መጀመሪያው ትርጉሙ እንደ ዕድል ሆኖ የሆነ ነገር ማግኘት ማለት ነው። ሁለተኛው ትርጉሙ በአጋጣሚ ከሰዎች ጋር መገናኘት ማለት ነው። ሶስተኛ ትርጉሙ ደግሞ አንድ መልእክት ወይም አንድ ንግግር በትክክል ደርሷል ለማለት ስንፈልግ ከም አክሮስ የሚለውን መጠቀም እንችላለን ማለት ነው።